ደስ በሚል ሁኔታ ለጽናት ሽማግሌ ሊልኩላት ተሰብስበው እነ ኪራ ጋር እየተመካከሩ ነው። ደስ ይላል። ሁሉም ነገር ተዘጋጅተዋል። አሁን ወደ ገጠር ሄደው ሽምግልናውን ሊጠይቁ ነው። ከብዙ እንከንና ከብዙ ነገር በኋላ ነው እንግዲህ ይሄ ሽምግልና የተሳካላቸው። ሰርጋቸውም እንግዲህ አሪፍ እንደሚሆን ተስፋ እናደርጋለን። ሽማግሌዎቹ አሁን ተስማምተው ወደ ጽናት ቤት ሊሄዱ ነው። ምሩ የጠፋው ዶክመንት በጣም አሳስቧታል። በጣም ተጨንቃለች። ምክንያቱም ለሰኒ ምን እንደምትላት ግራ ገብቷታል። እስካሁን እያለቻት ያለችው ምናልባት ተቀላቅሎበት ናሆም ወስዶስ ሊሆን ይችላል የሚል ግምት ነው የነበራት። አሁን ግን ስታስበው ስትደብቃት ነበረ እና ልትደብቃት ስትል ነው ካኪውን ከጇ ላይ ተቀበለቻት እና ጽሆንን ጠርጥራታለች እና በቃ አለቃትም አሁንማ እሷ ናት እንደዚህ ያደረገችኝ ብላ እውነታውን ደርሳበታለች። ግን ታምንላታለች ወይ ነው ጽሆን አሁን ችግሩ። ጽሆን ታምንላታለች ወይ? በጣም ከባድ ልጅ ናት። እንደዚህ አይነት ነገር አታምንላትምና እሱ ነገር ያስፈራል። ግን እስቲ ካመነችላት እሷ ተጠራጥራለች። ከሷ ሌላ ማንም ሊወስድብኝ አይችልም የሚለው ነገር ወደ ጭንቅላቷ መጥቶላታል። ሶሲ እንግዲህ አሁንም ተመልሳ ከመጣች በኋላ ከማንም ጋር መስማማት አቅቷታል። የኪራንም እንግዲህ ጋብቻ ሊና እያጣፈጠች በመታወራ ሰዓት እኔ ምን አገባኝ ምናምን እያለች እንዴ ታዲያ ለማያገባሽ ሰርግ ነው እንዴ ሳትጠሪ የመጣሽው ትላታለች። ከዛ እሷ እንዴት ሳልጠራ መምጣቴን አወቅሽ እያለች ተናዳባታለች። ግን ሶሲ አልተቀየረችም አይደል? አሁንም ለኪራ ያላት ነገር እንደ በፊቱ ይመስላል። የተለወጠች አይመስለኝም እና ምናልባት ሰርጋቸውን እንዳትበጠብጠው የሚል ፍራቻ አለኝ። እናንተስ? ሊናዬ እንግዲህ እንደ እድል ሆኖ ሶስተኛ ሚዜ ወንዱ ትንሽ ረጋ ያለ ልጅ ነውና እየተጫወተችበት ነው። ሊና እንግዲህ እንደምታውቋት ትንሽ ጸጥ ያለ ሰው ካገኘች በጣም ነው የምታሰቃየውና እያሰቃየችው ነው። እሱ መተንፈስ እስኪያቀተው ድረስ ተሸብሯል። አንቺ ነሽ እንደ ሊና ብሎ ግራ ገብቶታልና በጣም እያስፈራራችው እያስጨነቀችው ነው ያለችው። የጽናት አባትም ዝግጅታቸውን ጨርሰው ሽማግሌዎቹን እየጠበቁ ነው ያሉት። ግን ቢሆንም እህቶቻቸው ስላልመጡላቸው በጣም ተበሳጭተዋል። ካሁን ይመጣሉ እያሉ እየጠበቁ ባለ ሰዓት የጽናት አጎት የእናቷ ወንድም እንግዲህ አስታርቆኝ ብሎ ይመጣል። ለሽምግልናው ይደርስላቸዋል እና እንዳሰቡት እንደፈሩት ሳይሆን ሽምግልናውን እንግዲህ ከዴቭ አባት ጋር ሆኖ ለሶስት ተቀምጠዋል። ብቻቸውን የሚሆኑ መስሏቸው በጣም ተጨንቀው ነበረ። እህቶቻቸውን በመቅረታቸው ያው ያዝናሉ። በእርግጥ ግን ማንም ሳይኖር ብቻቸውን ቢቀመጡ ደግሞ ያሳዝን ነበረ። እንዳጋጣሚ ሆኖ ግን የጽናት አጎትም መጥቷል። የዴቭ አባትም አሉ። ደስ በሚል ሁኔታ ሽማግሌዎቻቸው እንግዲህ የጽናት ቤት ደረሱ። አብረው እንግዲህ ቅዱስና ናሆምም ሄደዋል። ደስ የሚል ሽምግልና ነበረ። በባህላችን በወጉ መሰረት እንግዲህ ሽምግልናውን ተቀብለዋቸው ይዘው የመጡትን በግም ምናምን አበባም ይዘው ገብተው ደስ በሚል ሁኔታ ተመሰጋግነው ተመራርቀው ሽምግልናውን ደስ በሚል ሁኔታ እያከናወኑ ባለ ሰዓት ግን ያልታሰበ ነገር በመሃል ይመጣል። በዛ በጥንብዝ ብሎ ሰክሮ ነው እንግዲህ የመጣው። ሽምግልና እንዳለ ግን ያወቀ አይመስለኝም። ምክንያቱም ቢያውቅ ኖሮ የበለጠ ሊበጠብጥ ይችል ነበረ። እሱ አንድና አንድ አላማው በቃ ሚስቴን ትመልስልኝ፣ ጽናት ታውቃለች የት እንዳለች ብርቄ ብሎ በጣም ሰክሮ ሊረብሽ ሲመጣ ግን ዴቭ ወጥቶ እንደምንም አድርጎ ከናሆም ጋር እንደውም ሊጣሉ ነበር። ግን ተው በቃ ፕሮግራማችን አይበላሽ ብለውት እንደምንም አድርገው ሸኝተውታል። ግን በጣም ፈቃ ፈርቼ ነበር እኔ ራሴ ወይ ለጽናት ሰርግ እያልኩ ነበር። ሊያበላሽባቸው የመጣ መስሎ ነበር። ግን እንደምንም ብለው አባረውታል። ሰንዬ ከጆከር ጋር እንግዲህ ፍቅር ሳይዛት አይቀርም። ምክንያቱም በቃ ባለው በሌለው ነገር እንግዲህ ይዛው መዞር ነው የምትፈልገው። ገብቷቸዋል። እንደዛ አግቷት ብዙ ነገር መከራ አድርሶባት ግን በዛ ሉክ ደግሞ ጥሩ ነገር ነበረው። እንድትጎዳ አይፈልግም ነበር፣ ያግዛት ነበረ። ያ ነገሩ ሳይገዛት አልቀረም። እንግዲህ ረስተውታል። እናንተ ስፒድን ገሉት። እነሱ ረስተው አለማቸውን ሊቀጩ እየተዘጋጁ ነው ያሉት የሚመስሉት። እንደምንም ብላ ግን እህቷ ቤት ውስጥ ስላለች እነ ጽናት ጋር እንዲሄዱ ትለምነዋለች። እሱም ይፈራል። ምክንያቱም ያው የስፒድን ያስታውሳል ብዬ ተስፋ አደርጋለሁ። እዛ ሲገባና ተጨንቋል። ይቅርብኝ ቢላትም እንደምንም ብላ አሳምናው በሄደችበት ቤትም ስትሆን ይዛው ትገባለች። ረጅም ስትሄድ እንግዲህ ይዛው እየዞረች ነው ያለችው። መጨረሻቸው ምን እንደሚሆን ነው ማየት ነው የናፈቀኝ።
ሚዜዎቹ ከሙሽራው ጋር እንግዲህ ሻይ ቡና ሊሉ ወጥተው ብሶታቸውን እየተነጋገሩ ነው። ምክንያቱም ሁለቱ ሚዜዎቻቸው ሴቶቹ አልተመቿቸውም እና የኪራ እህትም እንደምታውቋት እንግዲህ ኃይለኛ ናት፣ ወንድ ናት እና አረ እኔ ራሱ እኮ ከጎረምሳ ጋር ነኝ ምናምን ሲለው ያኛው ደግሞ ከሊና ጋር ያለው አረ እንደው የፈለገ ቢሆን ይሻለኛል እሷን ቀይረኝ ሁሉ እያለው ነው። ይሄኛው ግን አይ ከሊናማ እሷ ትሻለኛለች ግን ቢሆንም አየር ላይ እንዳስጨፍራት ነው የምትፈልገው። መነካት እንኳን አትፈልግም። በቃ እንደ ጎረምሳ ናትና ሄኖክን ቀጥ አድርጋዋለች። ታውቃላችሁ እሱ ለሴት ያለውን ነገር። የኪራ እህት ግን ፊት አልሰጠችውም እና ታጮለዋለች ምናምን ልክ አስገብታዋለች። እሱ ነገሯ በጣም ተመችቶኛል። ይሄኛው ግን ምስኪን ነውና ምስኪን መሆኑንም ስለነገሯት ይመስለኛል ሊና እየተጫወተችበት ነው። እንደንስ ብላ እኮ ማሳጅ ነው የምታረገኝ እንደው ገላጉልኝ ከዚች ልጅ እያለ እየተማጸናቸው ነው ያለው። እነ ዳዊት እንደምንም አድርገው በዛብህን እንግዲህ ካባረሩት በኋላ በሚያሳዝን ሁኔታ ሰክሮ እንግዲህ ራሱን መቆጣጠር አቅቶት ወድቆ በጣም በሚያሳዝን ሁኔታ ላይ ነው ያለው። አይ ብርቄ አጎደለችበት። አያችሁ ግን ምንም አይነት ሰው ይሁን የሚታወቃችሁ ስታጡት ነው እና በጣም የተጎዳ ይመስላል። በጣም አዝኗል። ወይኔ ብርቅዬ በቃ እያለ ነው እያለቀሰ ያለው። ጉዳራክሽኝም ይላል አንዳንዴ። ሆኖም ግን በቃ እሷ ባለመኖሯ እንደዚህ ሊሆን እንደቻለ እየገባው ነው ያለው። ሰክሮም ቢሆን ቁጭት ውስጥ ነው ያለውና ጥሩ ነው መቆጨቱ ጥሩ ነው። ምክንያቱም እንደዛ እየመታት እየደበደባት ነበረ አብራው የነበረችውና ምንም እንትን ክብር ሊሰጣት አልቻለም ነበርና አንዳንዴ እንደዚህ ወስኖ መለየቱ ጥሩ ነው። ያ ሰው እንዲገነዘብ ያደርገዋል። ኢቭን አሁን ተመልሳ ብትመጣ እንደ በፊት የሚሆንባት አይመስለኝም። ጆከር እንግዲህ ከሊና ጋር እንደተመቻቸ እያስመሰለ ለሰኒ በሚነግራት ሰዓት በጣም እየተናደደች ነው ያለችው። አሁን እሱም የተረዳት ይመስለኛል። ፍቅር ነገር ሳይዛት አይቀርም። ይዟታል በእርግጠኝነት እንጂ እንደዚያ ተንጨረጨርም ነበር። ስለ ሊና በቃ እሷ ከወደደችኝ ይበቃኛል ምናምን ሲላት በቃ ልንከስክ ብሎ አለችው። መንከስ ሁሉ ነው የፈለገችው። ምክንያቱም በጣም አሳርሯታል እና የበለጠ እንዲቀራረቡ አልፈለገችም። በቃ ከሷ ጋርና ከሷ ጋር ብቻ እንዲሆን የፈለገችው። እሱም ደግሞ ደካማ ጎኗ ሳይገባው አይቀርም ይጫወትባታል። እንዳያችሁት ከሆነ ምንም አይነት ስሜት ያለው አይመስለኝም ለሊና። ምክንያቱም የመጀመሪያ ቀን ሁኔታ ያስታውቅ ነበረ ሲያገኛት። አሁን ግን እንግዲህ ሰኒዬን ለማናደድ ብሎ ትንሽ ጠጋ እያለ ነው ወደ ሊና። ሰኒዬም ግን አሳልፋ የምትሰጥ አይነት ሴት አይደለችም። የኪራ እህትና እንግዲህ ሄኖክ ምንም ሊጣጣሙ አልቻሉም። እሷም ትጮህበታለች፣ ታስደነግጠዋለች ምናምን። ምግብ ላይም ሲያያት በቃ ገርሞታል። አበላሏ ምናምን በጣም ገርሞታል። አንቺ ሕፃን ልጅ እኮ የራስ ልጅ ጭንቅላትም ያል ነው አጎራረስሽ እንዳትታነቂ እያላት ምን አገባኝ ነው እሷ በቃ እኔ ከምታርፈ ካበላም እያለችው ሁኔታዋ ሁሉ እንደ ወንድ ነው። ግን አንዳንዴ እንደዚህ ሲሪየስ የሚሆኑባቸውን እኮ ይወዳሉ ወንዶች አይደለ? እና ሄኒ ትንሽ ወደ እሷ እያደላ ነው። እንግዲህ ሄኒና የኪራ እህት አንድ ላይ እንደሚሆኑ ተስፋ እናደርጋለን። ሰኒና ጆከርም እንደዛው። ሌላም እንግዲህ ይሄ ምስኪን ልጅ ምናልባት ሊወዳት ይችል ይሆናል። ማን ያውቃል? ጨዋታው እኮ አሪፍ ነውና ሊተሳሰሩ ይችላሉ። በትላልቅ ሰርግ ትናንሽ ሰርጎች ይፈጠራሉ የሚባለው ነገር ሊፈጠር ይችላል እና ጽናት እንግዲህ ለኪራ ደውላለት አባቷንም ይዛ እየመጣች እንደሆነ ትነግረዋለች። ያው ይስማማሉ ብዬ ተስፋ አደርጋለሁ። ምክንያቱም አባትየው ብቻዋን ስለሆነች አጠገቧ የሚያግዛት ሚዜም ዘመድም ስለሌለ ብቻሽን ሰርተሽ እንዳንዋረድ አንሶ፣ ስለዚህ እኔ መልስ ልጥራሽ፣ አሁን ሰው ማግኘት አቃተኝ ሲሏት አባትየውን ተረድታቸዋለች። በጣም የምትረዳ ልጅ ናትና ሰርጉን እንግዲህ እዚህ አድርገው ክፍለ ሀገር ሳይሆን ኪራ ጋር አድርገው መልስ ሊሄዱ ነው ያሰቡት። ይሄንን እንግዲህ አላወቀም። ኪራ ግን ይስማማል ብዬ ተስፋ አደርጋለሁ። ምክንያቱም ጽናት ያለችውን ነገር እምቢ የሚል ሰው አይደለም። ሊና ግን ፈርታለች። ይሄ ሁሉ እርድና እርጎ ፊቴን ተቀብቼ ብበላውስ ኖሮ ሰርጉ ሊቀር ነው እንዴ? ጭራሽ አማችየው እየመጡ ነው ብላ ተናዳለች። ግን እንደዛ ሳይሆን ሰርጉን እዚሁ አድርገው ኪራ ጋር አድርገው መልስ ለመሄድ ተስማምተዋል። ምክንያቱም ብቻዋን የምትችለው ነገር አይደለም። ሚዜዎቿ እንግዲህ እነ ሊና ናቸው። እነ ሊና ደግሞ ከተማ ነው ያሉትና እንግዲህ አሪፍ ሰርግ እንደሚሆንላቸው ተስፋ እናደርጋለን። አሁን ከተማ ላይ ስለሆነ ደግሞ ጥሩነቱ እነበዛብህም ምናምንም አያስቸግሯቸውም ብዬ ተስፋ አደርጋለሁ። እኔ ግን አንድ ያሳሰበኝ ነገር አባትየውን እኮ ትልቅ ነገር ደብቋቸዋል። ታውቃላችሁ የብርቄን ነገር። ብርቄን ሲያዩዋት ምን ይሉ ይሆን?
እሱን ነው እንግዲህ በሚቀጥለው ክፍል ማየት የናፈቀኝ። እስካሁን እንግዲህ አብራችሁ ስለነበራችሁ በጣም አመሰግናለሁ። በሚቀጥለው ክፍል እንግዲህ የጽናት አባትን ብርቄን ምናልባት ካገኙት ምን ሊሉ እንደሚችሉ ይመልሷት ይሆን? እሱን እንግዲህ በሚቀጥለው ክፍል የምናየው ይሆናል። አብራችሁ ስለነበራችሁ በጣም አመሰግናለሁ። ሰላም ሁኑልኝ።